ደህና ናችሁ? እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ሰላም ነኝ። እናንተ እንዴት ናችሁ? ሁሉ አማን? አየየው ገጠር መኖር አያችሁታ? እንደዚህ አይነት ቦታ አያችሁ? ደስ አይልም? በቃ እንደዚህ ነው የሚኖረው። የአባቴ እርሻ ውስጥ እኮ ነው ያለው። እውነት የአባቴ ጓሮ እንደዚህ ነው። ይሄ ምን መሰላችሁ? አቮካዶ አይደለም፣ እሺ ማንጎ ነው እንዳለ እንትን ዙሪያ ማንጎ ብቻ ነው። በቃ ያው እንደዚህ እኮ ማንጎ እየነፋው እኮ ነው እንደዚህ ቀይ የሆንኩኝ። ድሮ ጥቁር ነበርኩኝ። ኑ ከኔ ጋራ ማንጎ ብሉ እሺ። ማንጎ ነው ይሄው። ሙዝም አለ ከፈለጋችሁ። ይሄው ግን ሙዙ አልደረሰም፣ ማንጎ ደርሷል። እና ከመጣው ጊዜ ጀምሮ እኮ እኔ እዚህ ሀገር ያለው አይመስለኝም። እውነትም ባወራ ማለት ነው። ሰፈሩም የአባቴ ጓሮ ነው የሚመስለው። ቤቷ ብቻ ናት ትንሽ የተቀየረች እንጂ እንዳለ እንትኑ ጓሮ የአባቴ እርሻ ነው የሚመስለው። እና እንዴት ናቸው? እሺ በእናታችሁ ደህና ናችሁ? ሁሉ ሰላም? አይ ምን ላውራ እንደመጣው ጠፋብኝ። ምን መሰላችሁት? ባለፈው እስኪ ከኔ ጋር ዝም ብላችሁ በእውነት አመስግኑ። እናንተ ያመስግናችሁ ታውቃላችሁ? ግን እውነት እግዚአብሔርን አመስግኑ እሺ። ሲታመሰግኑ ማለት ነው ሲታመሰግኑ ይጨመርላችኋል። ጌታ ምስክሬ ነው። ዝም ብላችሁ አመስግኑ። እናንተ ፈጣሪ ሲታመሰግኑ ማለት ነው ሰውም እናንተን ይሰማል። እናንተ የሚያዙ አዛዡ ራሱ እናንተን ይሰማል። ጌታ ምስክሬ ነው። እናንተ እግዚአብሔርን አትጨቀጭቁ። ዝም ብላችሁ እግዚአብሔርን አመስግኑ። በእውነት አመስግኑ። እኔ በራሴ እያየው ስለሆነ ያውላችሁ ምን መሰለኝ ዛሬ ያው ሚረባ ወሬም አይደለም ቢሆንም ያው ለምስጋና ይሄ ያህል ጥቅም አለ ወይ ለማለት ያህል ነው። እና ምን መሰላችሁ ባለፈው እዚች ጋር የሆነች እንስሳውን አላሳያችሁም? እቺ ጥንቸሌናት ምንድን ነው የምትባለው? እሷን እኮ ወሰደ ሰውዬው ወደ እርሻ ውሰድ፣ እቺ ፀሐይ ላይ ትሞታለች ብዬ አጨበረበርኩኝና ከዛ ወደ እርሻ ወሰደ። እርሻ አለው ለሰውየውና እርሻ ይዞ ሄደ። ተገላገልኩኝ። እሳይ እኮ ደስ አለሽ አትለው እንደናንተ በእናታችሁ። እሷን ወሰደ በሉት። ደግሞ እግዚአብሔር ሲረዳ እኔ እኮ ከዚህ ሀገር ከመጣው አመት ከምናምን ነው። አመት ከ6 ወር ነው ምናምን ነው። ይሄ ያህል ብቻ አመት ከ6 ወር ነው ምናምን ነው። ከዛ ሁሉ ለ3 ቤት ምግብ የሚሰራው እኔ ነኝ። አይገርማችሁ? ሁሉ ስራ ሰርቼ ልብስ አጥቤ ተኩሼ የ8 ሰው ልብስ ተኩሼ አጥቤ ግቢውን አጥቤ ቤቱን ፎቅና ምድር ነው አጽድቼ አስባችኋል። ይሄን ሁሉ ሰርቼ ምግብም ለ3 ቤት ምግብም ሚሳ እኔ ነኝ የሚሰራው። ከዛ እናንተ እኮ እግዚአብሔርን ስታመሰግኑ ስራውም ይቀላል። ጌታ ምስክሬ ነው። አሁን ማለት ነው ባለፈው እዛ ሄዶ ለሹርሽር ሄዶ መጡ። 4 ቀን አድሮ ትላንት መጡና በቃ ከዚህ በኋላ እዚህ አንቺ ሚሳ አትሰሪ፣ እዛ እናቴ ቤት ይሰራል ምግብ አትስሪ ተባልኩኝ። እሺ ከዚህ በላይ ምን ደስታ አለ? ፀሐይ እኮ ቀቀለ። እናንተ እኔን እንዴት እንደቀቀለ ባያችሁ። ብዙ ጊዜ እኮ እኔ መዝሙር እየዘመርኩ ቪዲዮ የሚቀርጸው ሚሳ እየሰራው ስለሆነ ነው። አይታችኋል የእግዚአብሔር ስራ። እናንተ ዝም ብላችሁ እግዚአብሔርን ሁሉ ጊዜ ከምትጨቀጨቁ አመስግኑ። ጌታ ምስክሬ ነው። ለእኔ ብዙ ምስጋና ብዙ ነገር ስላደረገ ነው እኔ ለእናንተ ማወራላችሁ። ጌታ ምስክሬ ነው። ምስጋና ይኸውልህ ኢያሱ ማለት ነው መጽሐፍ ቅዱስ ውስጥ ላይ ያለው ኢያሱ ጦርነት ሄዶ ጠላቶቹ የኢያሪኮ ግንብ አጀቡ ይላል መጽሐፍ ቅዱስ። ከዛ ኢያሪኮ ዙሪያ ደግሞ ኢያሱ በምስጋና ለእግዚአብሔር የምስጋና መስዋዕት እያቀረበ እየዘመረ እያለ የኢያሪኮ ተራራ ራሱ ናደ ይላል መጽሐፍ ቅዱስ አይደለም? አስተካክሉ እናንተ የሚታቁት በደንብ። እና እንደዚህ ነው ምስጋና ኃይል አለው። ስለዚህ ምስጋና አታቁሙ፣ እግዚአብሔርን አመስግኑ ለማለት ያህል ነው የኔ ውዶች። ደቂቃ እየበዛ አስቸገርኳችኋ። ጋዜጠኛ ቢሆን ይሻል ነበር። ያው የእውቀት ማነስ ነው እንጂ ጋዜጠኛ ቢሆን ኖሮ ያዋጣ ነበር። እውነት ወሬ ወዳለው አረ ይመቻችሁ፣ በእናታችሁ ሰላም ዋሉ። ወዳችኋለሁ። እሺ የኔ ወዶች፣ እውነት ጌታ ይባርካችሁ። አመስግኑ ለማለት ነው። እሺ የኔ ወዶች።